ራሱን በእውነት የሚወድ ሰው ብዙውን ጊዜ የሚታዩበት የተለመዱ 9 ባህሪያት። አንደኛ፣ ራሱን ይቅር ይላል። ስህተት ሲሰራ ራሱን አያዋርድም፣ አይቀጣም። ይልቁንም ተምሬበታለሁ ይላል። ይህ በጣም አስፈላጊ ነው፣ ምክንያቱም ራስን መቅጣት የራስን ፍቅር ያጠፋል። ሁለተኛ፣ ጤናማ ድንበሮች ይኖረዋል። አይሆንም ማለት ይችላል። ሌሎች ሲጠይቁት ሁልጊዜ አዎ አይልም። ለምሳሌ ደክሞ ከሆነ ዛሬ አልችልም፣ እረፍት ያስፈልገኛል ይላል። ሌሎች ሰዎች አላግባቡ እንዲጠቀሙበት አይፈቅድም፣ ራሱን የሚያስተውል ሰው ነውና። ሶስተኛ፣ ሌሎችን ከራሱ ጋር አያነጻጸርም። የሌላውን ስኬት ያደንቃል፣ ግን የራሱን ዋጋ አያጣም። ሁሉም ሰው የራሱ መንገድ እንዳለው ያውቃል፣ የሌሎችንም ይቀበላል። ጓደኛው መኪና፣ ቤት ወዘተ ሲገዛ ደስ ይለዋል፣ ግን ለምን እኔ የለኝም አይልም። የራሱን ጉዞ ያከብራል። አራተኛ፣ ራሱን የሚያስደስት ነገር ያደርጋል። ብቻውን ቡና ይጠጣል። ራሱን በአዲስ ልብስና ቆንጆ ነገሮች ይንከባከባል። ብቻውን ወደ ሬስቶራንት ይሄዳል። የሚወደውንም ነገር ይገዛል። ራሱን ለማስደሰት ሌላ ሰው አይጠብቅም። ከሌሎች ጋርም ሲሆን ተመሳሳይ ነው ስሜቱ። አምስተኛ፣ ራሱን የሚያከብር ቃል ይናገራል። በራሱ ፊት አይቀልድም፣ በሰው ፊት አይወርድም። ለራሱ ደግ፣ ውብና አበረታች ቃላትን ይጠቀማል። ስድስተኛ፣ ራሱን የሚያምን ነው። ሌሎች ሊያስቀኑ ሲሞክሩ አይሰበርም። እንደውም በድርጊታቸው በውስጡ ይስቅባቸዋል፣ ያዝንላቸዋልም። የራሱን ዋጋ ከውጭ ሰውም አይጠብቅም። ሌሎች ቢያስተውሉትም ቢያፈቅሩትም የራሱን ዋጋ አጣ። ሰባተኛ፣ ለራሱ ቅድሚያ ይሰጣል። ራሱ ባዶ ሳይሆን ሌሎችን ይሞላል። ራሱን መጀመሪያ የሚያሟላ ሰው ነው። ራሱ ደክሞ ከሆነ እረፍት ይወስዳል። ሌሎችን ለማስደሰት ራሱን አያጠፋም። ስምንተኛ፣ ራሱን ይቀበላል። ፍጹም እንዳልሆነ ያውቃል። ብዙ ጉድለቶች እንዳሉበት ያውቃል። ነገር ግን ያ ራሱን እንዲጠላ አያደርገውም። ሁሉንም ይቀበላል። ሰውነቱን፣ ቅርጹን፣ ስህተቶቹን ሁሉ ይቀበላል። ይህ እውነተኛ ነፃነት ነው። ፈጣሪውንም ሁሌ አመስጋኝ ነው። ዘጠነኛ፣ ብቻውን መሆንን ይወዳል። ብቻውን ሲሆን አይሰለችም። እሱ ለራሱ ጥሩ ባልደረባ ነው ብሎ ያምናል። ብቻዋን መሆን ለሱ ቅጣት አይደለም፣ ደስታ ነው። ለራሱ ጥሩ ጓደኛ መሆኑን ያውቃል። ከሌሎችም ሰዎች ጋር ሲሆንም ተመሳሳይ ባህሪና ደስታን የሚላበስ ነው። ክቡራትና ክቡራን የቻናላችን ተከታዮች ከነኚህ ባህሪያት ውስጥ ብዙዎቹ በእናንተ ውስጥ ካሉ እንኳን ደስ አላችሁ። ከነዚህ ውስጥ በጣም የምትወዱት ባህሪ የትኛው? መልሱን ለእናንተ። ለዛሬ በዚህ አበቃ። በቀጣይ በሌላ መልእክት እስከምንገናኝ ሰናይ ጊዜን ተመኘው።